ፉራ ጥናትና ምርምር ተቋም ፉራ በቀዳሚነት ይርጋለም ከተማን ለዓለም ያስተዋወቀ ተቋም ሲሆን በዘመናዊ የሆቴል አገልግሎት በማቅረብ ከዞናችን ውስጥ በግንባር ቀደምትነት የሚጠቀስ ትልቅ ተቋም ነው። በርካታ ዜጎችን በእውቀት የቀረጸና ስልጡን ማህበረሰብ ለመፍጠር ብዙ ርቀቶችን የተጓዘው ይህ ተቋም ከአጫጭር ኮርሶች ጀምሮ በዲፕሎማና በዲግሪ ብዙዎች ጋር የደረሰ የትምህርት ደሴት ነው። ዮሐንስ ሙደ ባላለው ፉራ ልማትና ጥናት ትምህርት ተቋም ማናጂንግ ዳይሬክተር ነኝ። ይሄ ተቋም ትልቅ አመት ያስቆጠረ ተቋም ነው። ታሪክም ያለው ነው። አመሰራረቱ ዋና ዓላማ የተፈለገው የትምህርትና የጥናትና የአገልግሎት ተቋም ሆኖ ይህ ሲደመር ወደ ልማት አቅጣጫ የሚመራ ተቋም ነውና ይህንን ነው መነሻ ተደርጎ የተጀመረው። ከዛ ውስጥ ደግሞ ትምህርቱ በተለይ አንበሳውን ድርሻ ይወስዳል። ትምህርት ላይ ብዙ ስራ ተሰርቷል። ፉራ ሞዴል ትምህርት ቤት ነበረ። ከዛ ደግሞ ኮሌጅ ያለ ከነርሰሪ እስከ ኮሌጅ ትምህርት ተቋም ያለው በዙ ላይ ብዙ ስራ ተሰርቷል። በተለይ ህግ ትምህርት ክፍልና ዲፓርትመንት አካባቢ በተለይ ተጨማሪ ስርዓተ ጾታ ላይ ብዙ ትምህርት ነው ያስተማረ የቆየው ፉራ ተቋም። ሌላው ደግሞ በጥናትም በኩል ብዙ ጥናት ተሰርቷል። ለሲዳማ ማህበረሰብ አልፎም በአፍሪካ ደረጃ በሌሎች አካባቢ በኦሮሚያ ክልል ወደ ደቡብ ክልል ገዲዮ ዞን አካባቢ ተቋሙ ሄዶ ምርምር እየሰራበትና ተቋሙ ዋናው የምርምርና የልማት ተቋም ሆኖ ነው የተዋቀረው። ይህ ተቋም ተግባራዊ ሆኖ በራሱ ቦርድ ተዋቅሮ ወደ ስራ የገባበት ያው ሌላው ልማት ግንባታ ምኑ መሰረተ ልማት የጀመረበት ሳይቆጠር 1996 ላይ ነው የመጀመሪያ ቦርድ ተዋቅሮ ወደ ስራ የገባውና ከዛ ቀን ጀምሮ በዲግሪ በዲፕሎማ ደረጃ ያስተማርና ለመንግስትም ለህዝብም አገልግሎት የሚሰጥ ዜጋ እየፈጠረ ነው የቆየውና በተለይ ይሄ ተቋም የተማረ ሰው ኃይል ከማብቃት አንፃር ትልቁን ሚናን ሲጫወት ነው የቆየውና አሁንም ይህ ተቋም ይህንን ስራ ይዞ እየቀጠለ ይገኛል። ይህንን አገልግሎት ይበልጥ ውጤታማ ለማድረግ ዛሬ ላይ ከአዲሱ ትውልድ ከስር ጀምሮ ከኬጂ ከመዋለ ህፃናት በእውቀትና በስነ ምግባር ታንጾ ለማሳደግ ከአዲሱ ትውልድ የማነጽ ስራ በሰፊው ጀምረዋል። የኮሌጅ ትምህርት አገልግሎቱን በ1996 ዓመተ ምህረት ጀምሮ ሲሰጥ የቆየ ሲሆን እስከዛሬ ከ40,000 በላይ የሚሆኑ ተማሪዎችን በዲግሪ በዲፕሎማና በአጫጭር ኮርሶች አስተምሮ በማስመረቅ የተማረ የሰው ኃይል ለሀገራችን አበርክቷል። ሌላው ሆቴል ሰርቪስ ነው። ሆቴል ሰርቪስ ዋናው ዓላማው ይሄ ተቋሙ የምርምር ነው፣ የትምህርት ነው፣ የጥናት ነው። ስለዚህ ይሄ አንድ ላይ የፈለገውን አገልግሎት እዚሁ ያገኘ ስለ ሀገራዊ፣ ስለ ሲዳማ፣ ስለ ኢትዮጵያ፣ ስለ አፍሪካ ምስራቅ አፍሪካ ጭምር ታላቅ አሻራ ያስቀመጠ ተቋም ነውና ይሄንን ሆቴልም ደግሞ በዛ ጎን ለጎን ሆቴል ሰርቪስ አልጋ አለ፣ የምግብ መስተንግዶ አለ፣ የተለያዩ የስልጣና አዳራሽ አለ፣ ቴክኖሎጂ የተደገፈ የኮምፒውተር ስልጣና ማዕከል አለ፣ ሌሎችም ነገሮችም ስላሉ አሁን ኮምፒውተር ስልጣናዎች ይሰጣሉ። ይሄም ሲደመር አጠቃላይ አገልግሎትን ማዕከል ያደረገ ነው። ያን አሁን ዛሬ መሶብ ማዕከል አገልግሎት የጀመረበት ሳንጀምር ይህ ፉራ ሁሉንም ነገር አንድ ተቋም ላይ አገልግሎት የሚሰጥ ማዕከል ሆኖ ነው የተዋቀረውና እዚህ ሪሰርች ለመስራት የመጣ አካል እዚህ ትምህርት ያስተማረ እዚህ ጥናት እየሰራ ወደ ሌላ ቦታም ሳይሄድ የፈለገው ሰዓት ድረስ ራሱን መምራት የሚችልበት ምክንያቱም አገልግሎት እዚህ ያገኛል። የምግብ ዘርፍም እዚህ አለ፣ የመዝናኛ ዘርፍም እዚህ አለ፣ የማስተማርና የመማር ሂደቱም እዚህ አለ። ሁሉንም ነገር ያቀፈና ዘመኑን
በዛኛው ዘመን ላይ ሆኖ የዛሬን ማየት የቻለ ተቋም ነውና ተቋሙ ዋናው ዓላማ እነኛ ዓላማዎች ይዞ ነው የተገነባው። በበጎ ስራ ከመሳተፍ ረገድ የትምህርት ፍላጎት ላላቸውና አቅም ለሌላቸው የከተማችን ወጣቶች ነፃ የትምህርት እድል እንዲሁም የመማሪያ ቁሳቁስ በማቅረብና በመደገፍ ትምህርታቸው ገበታ ላይ እንዲቆዩና ከትምህርታቸው እንዳይስተጓጎሉ በገንዘብና በክትትል ድጋፍ በማድረግ በርካታ ስራዎችን እየሰራ ይገኛል። አቅም የሌላቸው ተማሪዎች ሳይከፍሉ ትምህርት ይማራሉ። እስከዛሬም ያ ተግባር እየቀጠለ ይገኛል። ያስተማራቸው ወጣቶችና ሴቶች በራሱ ተቋም የስራ እድል በመፍጠርና በመቅጠር ድጋፍም ያደርጋል። ዛሬ ላይ በዚህ ተቋም ከ257 በላይ ቋሚ ሰራተኞች ሲኖሩ የሀገራችንን የስራ አጥ ቁጥር እንዲቀንስና ወጣቱ ራሱን ከመቻል አልፎ በቴክኖሎጂና በእውቀት የተሻለ ሆኖ በመገኘት ከዘመኑ ጋር የሚራመድ ዜጋ የማፍራት ስራ በሰፊው እየሰራ የሚገኝ ተቋም ነው። ይህ ተቋም ለዜጎች ስራ እድል ከመፍጠሩ አንፃር ብዙ ስራ እድል ፈጥሯል ለዜጎች ይህ ተቋም ማለት ነው። አሁን እሱ ብቻ አይደለም። አሁን አጠቃላይ ይህ ተቋም ያዘው ሰራተኛ 257 ቋሚ ሰራተኛ ነው ያዘውና ይሄ በትንሹ ሲታይ ተቋሙ በጣም ትንሽ ነው፣ ግን ስራ እድል ፈጠራ ስራ ከመፍጠር አንፃር ብዙ ሰው ኃይል ነው የቀጠረውና ይሄም በዛ ልክ አሻራውም እያስቀመጠ ተቋሙም ለአገልግሎት እየሰጠው እንደዚህ ነው እየሄደ ያለውና ብዙ አገልግሎት ሰጥቷል። ለዜጋውም ስራ እየፈጠረ ነው ያለውና ይሄም በትንሹ የምታይ ነገር አይደለም። አሁን ቀጣይ ብዙ እቅድ ይዘናል። ይህንን እቅድ ይዘን ስንሄድ ራሱ ስራ የሚፈጥር ተቋሙ ላይ ተቋሙ ዞሮ ዞሮ በራሱ የሚተዳደር ተቋም ነው። መንግስትም ተቋማዊ ችግሮች ሲደርስ መንግስትም እየደረሰ እየደገፈን ያለን ሁኔታ ነው ያለውና ሆኖም ግን ሞር ራሱን እየደገፈ ራሱን እያስተዳደረ የሚሄድ ተቋም ስለሆነ በዛው ልክም ዜጎችንም እየፈጠረ ለዜጎቹ የሚያስፈልጉ ነገሮችንም እያቀረበ ያለ ተቋም ነው ማለት ነው። የባህል ጥናት አጥኞች ለጥናታቸው የተሟላ አቅርቦት ያለውና ከዚህ ቀደም የሲዳማን እንዲሁም የተለያዩ የሀገራችን ባህሎችን ጥናት የሚያጠኑ ልዑካን ቡድኖችን በማስተናገድ በቂ የጥናት ጊዜንና የተሟላ ማቴሪያል በማቅረብ ጥናቱ እንዲሳለጥ ለሀገራችንም የተሻለ ደረጃ ላይ የሚያደርስ ባህልን የሚያስቀጥል ድጋፍ ሲያደርግ መቆየቱ የሚታወቅ ነው። ከውጭ የሚመጡ ቱሪስቶችም አሉ። የውስጥ ብቻ አይደለም። ምክንያቱም ይሄ ተቋሙ የምርምር ነው። የምርምር ተቋም እስከሆነ ድረስ ምርምር ደግሞ ድንበር የለውም። ድንበር ስለሌለው ሁሉም ዜጋ መጥቶ አገልግሎት የሚገኝበት ተቋም ስለሆነ ሞር ግን በተለይ ሚቲ ኮንፈረንሶች በጣም ትልቁን ቦታ ይዛል ማለት ነው። ዘመናዊ የሆቴል አገልግሎት የሚሰጠው ፉራ ሆቴል ምቹና ጥራቱን የጠበቀ መኝታ፣ ባህላዊና ዘመናዊ የምግብና የመጠጥ አቅርቦት በውብ በሆነው በሬስቶራንት ውስጥ የሚቀርብ ሲሆን በሀገራችን ውስጥ ለሚከናወኑ ስብሰባዎች የሚያገለግሉ የተለያዩ የስብሰባ አዳራሾች ያሉት ሲሆን በቱሪዝም ኮንፈረንስ ለከተማችን ትልቅ ሚና በመጫወት ላይ የሚገኝ ትልቅ ተቋም ነው። ብዙ መሰብሰቢያ አዳራሾች አሉና እነኛ አዳራሾች አገልግሎት ይሰጣሉ። ሄልዝ ቱሪዝሞች አሉ። ድሮም ጀምሮ አሁን ሲዳማ ቡና ከዚህ በፊት የስፖርት ቱሪዝም አለ፣ ኮንፈረንሶችም አሉ። ይሄንንም ሁሉ ያቀፈ ነው። ሲዳማ ቡና ከዚህ በፊት እዚህ ነው ማደራቸው ነበረውና እዚህ ያደሩ በጣም ሜዳም እየይዙ የተጠቀመ ይህን ተቋም ሲጠቀም ነበርና ያንም እኮ ሲዳማ ቡና ብቻ ሳይሆን ከኢትዮጵያ ጫፍ እስከ ጫፍ ያለው ሁሉ እዚህ መጥቶ አገልግሎት ወይም ግልጋሎት እያገኙ የቆዩበት ሁኔታዎችም አሉ። ምንድነው አሁንም ይህ ተግባር አክቹዋል ስለሆነ እየቀጠለ ነው ያለው። ይህንን ተቋም ለማሻገር እየሰራንና ለማደስ እየሄድን ያለንበት ሁኔታ ነው ያለው። ለዚህ ደግሞ ፉራ ማለት ለሁሉም ዜጋ ቤቱ ነውና መጥቶ መዝናናት እንደምችልና መጥቶ የፈለገውን አገልግሎት ማግኘት የሚችል ተቋም መሆኑን ማስረዳት ፈልጋለሁ። ይህ ተቋም ግን ቀጣይ 5 ዓመት ታላቅ እና ትርጉም ያለው ተቋም እንዲሆንና በዛው ልክ ደግሞ ሲዳማ ሕዝብ እና በዛው ልክ ኢትዮጵያ ሕዝብ ለአገልግሎት ፈልጎ ይመጣ ተቋምና
ሁሉንም አገልግሎት የሚሰጥ ተቋም እንዲሆን ጥረት ያርገንና አቅደን እየሰራን ያለነው። አሁን ሪፎርም ስራዎችን ጀምረናል። የፉራ ደንበኞችም የነባሮቹንም አዳዲሶቹንም ኑ ብለን ለመቀበል ተዘጋጅተናል። አሁንም ደግሞ ዳግመን ዳቡሽ ብለን ስለምንቀበል ሁሉም ዜጋ መጥቶ መዝናናት አገልግሎት ማግኘት የሚችልበት ተቋም እንደሆነ ማስረዳት እፈልጋለሁ። አመሰግናለሁ። ሰፊ ውብና አረንጓዴ በሆነው ቅጥር ግቢ ውስጥ የሲዳማን ባህላዊ ሁነቶችን የሚያሳይና ሳቢ በሆነ አቀራረብ የተሰናዳው ይህ ግቢ ለተለያዩ ኢቨንቶች ምቹ የሆነና ለህፃናት ልዩ የሆነ ዘመናዊ መጫወቻዎች የተዘጋጀ ሀሳቦን ጥለው የሚዝናኑበት ተፈጥሮንና ባህልን በእኩል የሚረዱበት በከተማችን ውስጥ አለን የምንለው የቱሪስት አገልግሎት ሰጪ ተቋማት ውስጥ አንዱ ነው ፉራ ጥናትና ምርምር ተቋም ይርጋለም። ፉራ ስሙን የሚመጥን ቤት